ዛሬ በማሳያችሁ ፌስ ማስክ ጥቋቁር ነጠብጣብና ብጉርን አለማጥፋት አይቻልም። ሃይፐር ፒግመንቴሽንን አለማጥፋት አይቻልም። እኔ ሰሞኑን ከሆርሞናል አክኒ ጋር በጣም ስትራግል እያደረኩ ነው። እዚህ ጋር እንደምታዩት ዩሲ እና እንደዚህ ያከሰመልኝ ይሄ ፌስ ማስክ ነው። በጣም የሚገርም ነው። ናቹራሊ ቆዳችሁንም በጣም ግሎ እንዲያደርግ ይረዳችኋል። ሜን ኢንግሪዲየንቱ ደግሞ you have no idea አትገምቱትም። ይሄኛው ነው። ይሄ የምታዩት ወተት ነው፣ ግን ወተቱ የላም ወተት ሳይሆን የዱባ ፍሬ ወተት ነው። አዘገጃጀቱን የምትፈልጉ ከሆነ ዩቲዩብ ላይም ቲክቶክ ላይ ማግኘት ትችላላችሁ። ከፈለጋችሁ ግን እኔም ሰራላችኋለሁ እና ስትጠጡትም በጣም የሚገርም ቤኔፊት ነው ያለው ለሰውነታችን። በጣም የሚገርም ውጤት ነው የምታዩበት ስትጠጡትም። እንደ ክሊንሰር ጥጥ ሶክ እያደረግን እያጸዳን ፊታችንን እንደ ክሊንሰር መጠቀም እንችላለን። ከዛ ውጪ ግን እንደ ፌስ ማስክም እንሰራበታለን ማለት ነው። ስለዚህ መጀመሪያ ነገር የምናደርገው ምንድነው? ከዚህ ከዱባ ፍሬ ወተት 2 የሾርባ ማንኪያ እናደርጋለን ማለት ነው። ልክ እንደዚህ እንደዚህ 2 እናደርግበታለን። ከዛ ቆዳችን በደንብ ሃይድሬት እንዲያደርግልን እርጥበት ወደ ፊታችን ለመሳብ ደግሞ ማር እንጠቀማለን። ስለዚህ ማር 1 የሻይ ማንኪያ ነው የምናደርገው ማለት ነው። እንደምታዩት 1 የሻይ ማንኪያ ማር እናደርግበታለን። ልክ እንደዚህ 1 የሻይ ማንኪያ ማር እናደርግበታለን። ከዛ ግማሽ የሻይ ማንኪያ የሚሆን ሎሚ ከዚህ በፊትም ተናግሬያለሁ። የማይስማማችሁ ሰዎች ኮምፕሊትሊ ማስወገድ ትችላላችሁ። እኔ ግን ፊቴ ምንም ስለማይለኝ ነው የምጠቀመው። ጥቋቁር ነጠብጣብ ለማጥፋት በጣም በጣም አሪፍ ነው ሎሚና ኢትስ ኮንትሮቨርሻል ነው። አንጠቀምም የሚሉ አሉ፣ እንጠቀማለንም የሚሉ አሉ። እኔ ግን ያው እጠቀመዋለሁ እንዳልኳችሁና ግማሽ ሻይ ማንኪያ የሚሆን እንጠቀማለን ማለት ነው። ከዛ እንደዚህ አይነት ቴክስቸር ይኖረዋል። እዚች ላይ ትንሽ እርድ እንዲህ እንደምታዩት ትንሽዬ እርድ እናደርግበታለን። ለክለክ እንደዚህ ይሄኛውን ብቻውን መጠቀም ትችላላችሁ፣ ግን ደግሞ በጣም ረኒ ነው፣ ልብሳችሁንም ያበላሸዋል። ስለዚህ ምንድነው የምናደርገው? ያጃ የተፈጨ ያጃ ዱቄት ኦትስ ማለት ነው፣ እሱን እናደርግበታለን። እሱ መጠኑ ችግር የለውም፣ ወፈር ያለ ኮንሲስተንሲ እንዲሰጠው ነው ለፌስ ማስካችሁ የምንፈልገው ማለት ነው። ከሱ እኔ ብዙ ጊዜ የማደርገው 2 የሾርባ ማንኪያ ነው። እሱ የሻይ ማንኪያ 2 ሻይ ማንኪያ ነው የማደርግበት። እሱ ኮንሲስተንሲው ለኔ ይበቃኛል። አያችሁት? በቃ እንደዚህ እናደርግና በቃ ምን ብዬ ልንገራችሁ እንዴት ኢፌክቲቭ እንደሆነ ቆዳችሁ እንዴት ግሎ እንደሚያደርግ ራሱ ማለት ነውና ሞክሩት። የዱባ ፍሬ በጣም በውስጡ ሃይ ማግኒዥየም አለው። ኢቭን ሆርሞናል ኢምባላንስ የምትቸገሩ ሰዎች ራሱ ብትጠጡት በጣም በጣም አሪፍ ነው። ምክንያቱም ማግኒዥየም ሆርሞናል ኢምባላንስን ለማስተካከል በጣም አሪፍ ንጥረ ነገር ስለሆነ ማለት ነው። ይሄው በደንብ አድርጋችሁ ይሄንን ታዋህዱታላችሁ። እዛፍ የታጠበ ንጹህ ፊት ላይ አፕላይ እናደርገዋለን ማለት ነው። ስለዚህ ተቀብቼ ፊቴን ታጥቤ እመጣለሁ። በዚህ አጋጣሚ የፊት መታጠቢያ ፓውደሩን ይሄው እዚህ ጋር እንደምታዩት እያዘጋጀው እየሸጥኩኝ ነው። ስለዚህ ኦርደር ማድረግ እንዳትረሱ እና እኔም በሱ ነው ፊቴን የምታጠበው። ታጥቤ እመጣና ከዛ በኋላ ፌስ ማስካችንን አፕላይ እናደርጋለን ማለት ነው።
ከፊት መታጠቢያ ፓውደራችን ትንሽ 1 ሻይ ማንኪያ የምትሆን እንወስዳለን። ከዛ ሮዝ ወተር ካላችሁ በሮዝ ወተር፣ ድራይ ስኪን ያላችሁ በወተት በውሃም ይቻላል አድርጋችሁ ታጸዳላችሁ። እኔ ግን ዛሬ መሞከር የምፈልገው ከዱባ ፍሬ ወተት ጋር ነው። ዛሬ ከዱባ ፍሬ ወተት ጋር ነው ያለነው። ይሄው እንደምታዩት አደርግበታለሁ። እሱን ልክ እንደ ቀሲል ልታጠቡ ሰዎች ፊታችሁ ላይ እንደምታደርጉት ልክ እንደሱ እናደርጋለን ማለት ነው። እሺ ጋር እንደዚህ ያችሁት ከዛ ይኸው ከ30 እስከ 60 ሰከንድ በሰርኩላር ሞሽን በታጠብ የምትፈልጉት ቦታ በስሱ ማሸት። በጣም መጫን አይጠበቅባችሁም። ቆዳችሁን ኢሪቴት እንዳያደርገው ማለት ነው፣ እንዳይልጥባችሁ። ያው እንደዚህ አድርጋችሁ ለ30 ሰከንድ ታሹታላችሁ። ይሄ የፊት መታጠቢያ በነገራችን ላይ ቆዳችሁን በጣም ብራይት ያደርገዋል። ሳሙና እንደምናውቀው የቆዳችንን ፒኤች በጣም ነው የሚያዛባውና እሱን ያስተካክልላችኋል። ምክንያቱም ምንም አይነት የሳሙና ኮንተንት የለውም፣ ሁሉም ናቹራል ኢንግሪዲየንት ስለሆነ ማለት ነው። እንደዚህ አድርጋችሁ 30 ሰከንድ ያክል ቆዳችሁን መሳጅ ታደርጉታላችሁ። ከዛ በኋላ ትለቀለቁትና የፌስ ማስካችሁን አፕላይ ታደርጋላችሁ። ይሄንን የዚህን የፊት መታጠቢያ ውጤት በምን ያህል ጊዜ ነው የምናየው ላላችሁኝ ከ1 ወር ጀምሮ ማየት ትችላላችሁ። በጣም በጣም ደግሞ ኢፌክቲቭ የሆነ ብጉሩን የማጽዳት ኢፌክቱን ደግሞ እስከ 3 ወር ይፈልጋል ማለት ነው። እና ሬጉላርሊ ኮንሲስተንትሊ እየተጠቀማችሁ እዩት። አሁን ታጥቤ ፌስ ማስኩን አብረን አፕላይ እናደርጋለን። የዱባ ፍሬ ውስጥ ያለው ዚንክ አዳዲስ ቆዳ ሴሎች እንዲተኩና የቆሰለ ቆዳ እንዲታከም ይረዳል። ቫይታሚን ኢ ደግሞ ቆዳን ከፀሐይ ጨረርና ከብክለት በመከላከል የእርጅና ምልክቶችን ይከላከላሉ። ሌላው ደግሞ በውስጡ ኦሜጋ 3 6 ስላለው ቆዳው እርጥበት አግኝቶ ለስላሳና ወዛም እንዲሆን ይረዳናል። ማር ደግሞ እርጥበት ሰጪ እንደመሆኑ ቆዳችን እርጥበቱን ቆይቶ እንዲቆይ በማድረግ ድርቀትን ይከላከላል፣ ባክቴሪያን ይከላከላል። ይህም ደግሞ ብጉሩን ለመከላከል ይረዳል። ሌላው ደግሞ ሎሚ ነው። ሃይ ቫይታሚን ሲ ስላለው ቆዳን የማፍካትና ጥቋቁር ነጠብጣብን የማጥፋት ባህሪ ያለው። ሌላ ደግሞ ኤክሰስ የሆነ ኦይልን ከፊታችን ላይ ኮንትሮል ለማድረግ ይረዳናል። ሌላው ማሳሰቢያ ምንድነው? ሎሚ ቆዳን ለፀሐይ ተጋላይ ስለሚያደርግ ሰንስክሪን ጧጧት መጠቀም ግድ ነው። ሌላኛው ደግሞ ምንድነው? እርድ ነው። እርድ ለብሩህ ቆዳ በጣም ጠቃሚ ነው። የቆዳ መገርጣትን በማጥፋት ፊታችን ተፈጥሯዊ ብርሃን እንዲኖረው ያደርገናል። ሌላኛው ደግሞ በብጉር ምክንያት የሚመጣ ቀላ ያለ እብጠትና ማሳከክን ይቀንሳል። ሌላኛው ደግሞ ኦትስ ነው። ኦትስ ደግሞ ጥልቀት ያለውን ቆዳን በማጽዳት በቀስታ ስክራብ በማድረግ ቆዳችን ጽድት እንዲል ይረዳናል። ለስላሳ እንዲሆን የሚያሳክክ ቆዳን ደግሞ በማረጋጋት ባህሪ አለው ማለት ነው። ጥቋቁር ነጠብጣቦቹንም ፌድ እያደረገልኝ መጥቷልና የሚኖረው ሪዛልት ደግሞ ያው ሬጉላር ተጠቅሜ ከምን ያህል ጊዜ በኋላ እንደሚጠፋ አብረን እናያለን። ያው እንደየሰው ሪስፖንስ ይለያያል። እናንተ ጋር ቶሎ ሊጠፋ ይችላል፣ ሊዘገይ ይችላልና ግን የሚኖረውን ምን ያህል ጊዜ እንደሆነ አብረን እናያለን። አሁን ደግሞ ሞይስቸራይዘር ሴራሚን ተቀብቼ አናየዋለን። ይሄ ደግሞ ላይቱን አጥፍተን በናቹራል ላይት ማለት ነው እና በጣም ኢፌክቲቭ ማስክ ነው፣ ተጠቀሙበት። የዱባ ፍሬ እንዳልኳችሁ በጣም ለብዙ ነገር ያገለግላል። ሌላ ጊዜ እመጣበታለሁ። ይሄንን ግን እየሰራችሁ ፊታችሁ እንደዚህ ግሎ ማድረግ ትችላላችሁ። ለቻናሌ አዲስ የሆናችሁ ሰዎች ቪዲዮ ከጠቀማችሁ ሰብስክራይብ እያደረጋችሁ ይጠቅማችኋል ብላችሁ ለምታስቧቸው ሰዎች ደግሞ ሼር ኮፒ ሊንክ ሼር ማድረግ እንዳትረሱ። የቲክቶክ ቤተሰቦቼ ደግሞ ኮፒ ሊንክ ሼር እያደረጋችሁ